ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቤኒሻንጉል ጉሙዝ ክልል የሚከናወኑ የልማት ስራዎች ለመመልከት ዛሬ ማለዳ አሶሳ ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩም አሶሳ ህዳሴ አውሮፕላን ማረፊያ ሲደርሱ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን፣ የክልሉ ከፍተኛ አመራሮችና የሀገር ሽማግሌዎች ደማቅ አቀባበል አድርጎላቸዋል። ምክትል ጠቅላይ ሚኒስትሩም በክልሉ ቆይታቸው በሆሙሻ ወረዳ የሚገኘው ፍቃዱ ነመራ የተቀናጀ የእርሻ ልማት ጎብኝተዋል። በእርሻውም በ250 ሄክታር መሬት ላይ በሶላር ኃይል በከርሰ ምድር ውሃ በመታገዝ እየለሙ ያሉ 27 አይነት ቋሚ ተክሎችና ሰብሎችን ተመልክተዋል። ይህም በእርሻ ልማቱ የግል ዘርፍ ተሳትፎ ማሳያ የሆነው ፕሮጀክት በፍጥነት ደራሽ ፍራፍሬዎች፣ በንብ ማነብና በዶሮ እርባታ ዘርፎች ውጤታማ ስራዎች እየተከናወኑ ይገኛሉ። ይህም የአካባቢ እምቅ ጸጋ ለመጠቀም ለተጀመረው የገጠር ሽግግር ጉልህ አስተዋጽኦ እንዳለው ገልጸዋል። በተለይም የእንስሳት መኖ ዝግጅት መጀመሩን ትልቅ ተስፋ የሚሰጥ መሆኑን የጠቆሙ ሲሆን ምክትል ጠቅላይ ሚኒስትሩ መሰል የኢንቨስትመንት ስራዎች በአገር አቀፍ ደረጃ ለተያያዘው የግብርና ልማት የምግብ ዋስትና ማረጋገጥ እቅድ ያላቸው ፋይዳ አጽንኦት